እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ይሄን የእንኳን አደረሳችሁ መልእክቴን በገሊላ ኢንተርናሽናል ሴሚናሪ የቦርድ አባላት ስም ላቀርብ ወዳለው እንዲሁም የገሊላ ኢንተርናሽናል ሴሚናሪ የአካዳሚክ እንዲሁም ደግሞ አስተዳደር ሰራተኞች በሙሉ እንዲሁም ለውድ እንቁ ለሆኑ ተማሪዎቻችን በሙሉ እንኳን ለመድኃኒታችን ለኢየሱስ ክርስቶስ ልደት መታሰቢያ በዓል አደረሳችሁ። ይህን በዓል ስናከብር በመጽሐፍ ቅዱስ ጳውሎስ ለፊልጵስ ሰዎች የመከረውን ምክር ለማንሳት ፈልጋለሁ። በእኛም መካከል መተሳሰብ እንዲሆን ይሄ በዓል የፍቅር እንዲሆን እርስ በርስ የምንከባበርበት መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ ያሳየውን ይህን ታላቅ መስዋዕትነት ዝቅ ማለትን ከሱ እንድንማር ጥሬን ለመላው የክርስትና እምነት ተከታዮች በሙሉ አስተላልፋለሁ። እንኳን አደረሳችሁ ማለት ፈልጋለሁ። እግዚአብሔር ይባርካችሁ።